ሚዲያችሁ ሁሉ ይሰራ ነበር። የእህቶቻችን የወንድሞቻችን ደም ሲፈስ ለምንድን ነው የእናንተ ሚዲያ የማይሰራው? እናንተ ለቤተ ክርስቲያኗ ተቆርቋሪዎች ናችሁ ካላችሁ ቤተ ክርስቲያን ማለት ማን ነው? ቤተ ክርስቲያን ማለት እኮ ህዝቡ ነው። ለምን ነው የእናንተ ሚዲያ በአሁኑ ሰዓት ለህዝቡ የማይቆሙ? ለስድብና ለተንኮል ብቻ ለምን ይውላል? ለኢትዮጵያ ቤተክርስቲያን ተቆርቋሪ ነን ብላችሁ ምሁራንን ከማሳደድ ሌሎች ሊቃነ ጳጳሳትን ከማውገዝ ዛሬ ለዚች ሀገር ደሟ ለፈሰሰ በሰሜንም ሆነ በደቡብ ኦሮሞ ሌላውም ህብረተሰብ ማንኛውም ሰው ደሙ ሲፈስ ሲዋረድ ዛሬ ሚዲያው ካልተላለፈ ለመቼ ነው እናስተላልፈው? መሞታችን ሁላችንም አንድ ቀን አይቀርም። እኔን መሰል በዚህ ሀገርም ያላችሁ ካህናት አላችሁ፣ በሜልበርም በዚህም ሀገር ያላችሁ እንዴት ነው እናንተ ከማን ነው የተማራችሁት? ከዚህ ህዝብ እንጀራ ለምንን አይደለም የተማረ? ይሄ ህዝብ ስንታመም አላስታመመን? ይሄ ህዝብ ስንቸገር ከእኛ ጋር አልነበረ? ስለ መድኃኔዓለም እኛ እናልፋለን፣ ታሪክ ግን እንዳይወቅሰን ስለ ታሪክ ብለን ድምፃችን እናንሳ። ስለ ሀገራችን ብለን ድምፃችን እናሰማ። አንድ ቀን ይሄ ያልፋል። ሲያልፍ ግን ለታሪኩ ተወቃሾች እኛ ነን። ለእኛ እንጀራ ይዘረጋ የነበረ ህዝብ፣ ለእኛ ዳቦ ይሰጠን የነበረ ህዝብ፣ ለእኛ ቆሎ ይሰጠን የነበረ ህዝብ፣ ለእኛ ጥሬ ይበትን የነበረ ህዝብ ዛሬ እጁ በገጀራ ተቆርጦ ስናየው አያሳዝንም? እሱ ሳይበላ እኛን ያስተማረን ህዝብ ሲሰቃይ አያሳዝናችሁ? በተለይ የቆሎ ትምህርት ቤቶች ምሁራን፣ የመጻሕፍት መምህራን፣ የቅኔ መምህራን፣ የድጓ መምህራን ስለ እግዚአብሔር ብላችሁ በአንድነት ለሀገራችን እንጩህ። ከታሪክ ተወቃሽነት መድኃኔዓለም ያድነን። ካልሆነ ግን ደሙ ይከሰናል። እንደማን? እንደ አቤል ደም። በእግዚአብሔር የት አለ? ወንድም የት አለ? እናት የት አለች? እህት የት አለ ሲለን እንዳናፍር እግዚአብሔር ከዕዳ ይሰውረን። የእግዚአብሔር ሰላም ለኢትዮጵያ ይሁን። አዲሱን ዓመት በነፃነት መልካም መሪ እንደ ማንዴላ ይስጠን። የይቅርታ ዘመን ያድርግልን። ያለፈው ይውጣ።